ፍቅር ምንድን ነው? ብዙዎቻችን በፍቅር ህይወታችን ውስጥ የምንሳሳተው ለምንድን ነው? ብዙ ጊዜ ፍቅር ማለት ስሜት ብቻ ይመስለናል። ነገር ግን ያ ስሜት ሲቀዘቅዝ ፍቅሩም ያበቃ ይመስለናል። ዛሬ ብዙዎቻችን የተሳሳትንበትን ትልቁን እውነታ እናጋልጣለን። ይህን ቪዲዮ እስከ መጨረሻው ካያችሁ ፍቅርን የሚታዩበት መነጽር ሙሉ በሙሉ ይቀየራል። የፍቅር ህይወታችሁም እውነተኛ እረፍትንና ደስታን ያገኛል። አንድ አስደናቂ ታሪክ ልንገራችሁ። ለአያቶቻችን ለ60 ዓመታት በትዳር አብራችሁ ለመቆየት ምስጢሩ ምንድነው ተብሎ ተጠይቆ አያትዮ ፈገግ አሉና ምን ብሉ ጥሩ ነው፣ እኛ በተወለድንበት ዘመን አንድ ነገር ሲበላሽ ወይም ሲሰበር የምናውቀው መጠገንን እንጂ መጣልን አልነበረም አሉ። አዎ፣ ዛሬ በፍቅር ህይወታችን ውስጥ ትልቁ ስህተታችን ይሄ ነው። ትንሽ ግጭት ወይም የጥቅም መጋጨት ሲመጣ ነገሩን ከመጠገን ይልቅ ግንኙነትን መጣል ወይም መቀየር ይቀናናል። ስለዚህ ፍቅር ስሜት ብቻ ሳይሆን ያንን የተበላሸ ነገር አብሮ የመጠገን ውሳኔ ነው። አንደኛ ነጥብ፣ ፍቅር ስሜት ሳይሆን ውሳኔ ነው። ብዙ ሰዎች ፍቅርን እንደ አውሎ ንፋስ በራሱ ጊዜ ይመጣና የሚጠፋ ስሜት አድርገው ያስቡታል። እውነታው ግን ስሜት ሊቀያየር ይችላል። እውነተኛ ፍቅር ግን በደስታም ሆነ በችግር ጊዜ አብሮ ለመቀጠል የሚደረግ ዕለታዊ ውሳኔ ነው። ሁለተኛ ነጥብ፣ ፍቅር መስጠት እንጂ መቀበል ብቻ አይደለም። ትልቁ ስህተት ይህ ሰው ምን ያደርግልኛል፣ ምን ይሰጠኛል ብሎ መጠየቅ ነው። እውነተኛ ፍቅር ግን ራስ ወዳድ የሌለው፣ ለሌላ ሰው ደስታና ስኬት በቅንነት መስዋዕት መሆን መቻል ነው። ሶስተኛ ነጥብ፣ ፍቅር ውጣ ውረዶችን አብሮ ማለፍ ነው። በፍቅር ህይወት ውስጥ ግጭቶች እና አስቸጋሪ ቀናቶች መምጣታቸው አይቀሬ ነው። ዋናው እውነታው ግን ውጣ ውረዶች ፍቅርን አያጠፉትም፣ ይልቁንም ይበልጥ ያጠነክሩታል። ልክ የወርቅ ጥራት በእሳት እንደሚፈተነው። ስለዚህ ፍቅር ማለት ሁል ጊዜ መሳቅና መደሰት ብቻ ሳይሆን በፈተናዎች ውስጥ አብሮ የመጽናት ጥበብ ነው። ይህ ትምህርት ከጠቀማችሁ ቪዲዮን ላይክ አድርጉት፣ ለወዳጅ ዘመዶቻችሁ ሼር አድርጉት። በሚቀጥለው ሳምንት ደግሞ ይበልጥ ህይወታችሁን የሚቀይሩ የፍቅር ትምህርቶችን ይዘን እንመጣለን። እንዳያመልጣችሁ አሁኑኑ ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ።